መቼም ለአዳነች አቤቤ ልጅ እና ለዶክተር አብይ ልጅ ይህንን ብነግር ምን ያህል እንደሚስቁብኝ ትዝ ይለኛል። አሰብኩት። የዶክተር አብይ ልጅ ጋር ሄጄ በገነት ስገባ ወይንም ስትገቢ ምግብ ያለ ቁጥጥር ትበያለሽ እና እስልምናን ተቀበይ ስላት ገነት ስገቢ ምግብ ያለ ቁጥጥር ነው መበዩ። ኧረ ተዛዝ በገነት ገብቼ ምግብ ያለ ቁጥጥር ለመብላት እስልምናን ትቀበላለህ? ታላቅ ተአምር ነው። ተዛ ይሄ በአረብኛ ሲነበብ እውነት ነው፣ ብዙዎችን ትሸውዱበታላችሁ። አረብኛውን ውብ አድርገህ አነበውና ይሄንን ተአምር አድርገህ ትነግረኝና እስልምናን ትቀበላለህ ከዛ ምግብ ያለ ቁጥጥር ለመብላት ከዛ 72 ሴቶችን እንትን ለማድረግ ከአንዷ ጋር 1 ዓመት ይቆያሉ ወሲብ ለማድረግ ባይዘ ከአንዷ ጋር ወሲብ እያደረገ 1 ዓመት ድረስ ይቆያል ይላል ተጣብቆ። ሙፈሲሮችስ ከዛ ድረስ ያስቀምጡታል እስከ 1 ዓመት ድረስ። በየ60 ማይሉ ደግሞ የሚቆሙ አሉ። ልክ እንደ መንገድ ላይ ቆመው በየ60 ማይሉ ወንዱ እየገባባቸው ይደሰትባቸዋል። እነሱን እየጎበኘ ይደሰታል። በየ60 ማይሉ እርስ በርሳቸው አይተያዩም። ወንዱ ግን ሄዶ ኢንጆይ ያደርግባቸዋል። ሴቶችስ በምድርም ትቆሚያለሽ፣ በገነትም ትቆሚያለሽ ሄደሽም። ይሄ የሴሰኝነት የቅንዝራምነት ይሄ ሃይማኖት አይደለም። የምሬ ነው። ይሄ ሃይማኖት አይደለም። ይሄ ሴሰኛ አንድ በናላው በዝሙት የጦዘ ሰው የጻፈውን የምድሩ አልበቃ ብሎት በገነት ውስጥ ይህንን ማሰቡ በራሱ የሴሰኝነት ያለ የቅንዘረኝነት ጥግ ነው። አታስቡት እንደዚህ አይነት ሀሳቤ ከምር። ይህንን ለማግኘት ሰው ስገልለት፣ ይህንን ለማግኘት ገሃነም ለመግባት ስጠርለት የእስልምና ቅንዘረኝነት እዚህ አናታቸው ላይ እንዲፊጥ ያለ ነው። አክቹዋሊ አብዛኞቹ አያውቁትም። ሲያውቁት ግን አብዛኞቹ ምንድነው እሱ አንገፈገፈን እያሉ ነው። ያው በጣም በቀን ቱ ሚኒመም 3-4 ይመጣሉ። ከዚህ ጋር በተያያዘ ምንድነው እሱ በቃ ዝሙት ብቻ ነበር እንዴ? ለካ ስንመራበት የነበረው ሃይማኖት የምንመራው ሃይማኖታችን ዝሙት ብቻ ነው እንዴ? ቅንዝረኝነት ነው እንዴ? እንዳለ የሚያውቁት እነሱ ሰላት መስገዳቸው፣ መሄዳቸው፣ መምጣታቸው የሚነገራቸውን ተረት ተረት ብቻ ነው። እጅግ ከአቅሜ በላይ ነው የሚመጡት የሚያወሩኝ ማለት ነው። አዎ አስረግጬ ነግራችኋለሁ። በዝሙት ላይ የተመሰረተ ዝሙትን አጓግቶ ገነት ትገባላችሁ ያለ ሃይማኖት እስልምና ብቻ ነው። ሄደ ዳሌዋን ማጨርሳትን ሴት ይሰጣል፣ ወሲብ ታደርጋታለህ። እንዴት ትመኘዋለህ? አታክልት ለመብላት ብለን ምን አታክልት ጦጣ ነህ እንዴ አንተ? ከዝንጀሮ በምን ተሻልክ? ካዳ አንተ ገነት ከዝንጀሮ አማዞን ውስጥ ካለ እንስሳ እንትኖች በምን ተሻልክ? ፍራፍሬዎች ብዙ አሉ። የተለያዩ ፍራፍሬዎችን ትበላለህ። ኧረ እና የኔ ትልቁ ተስፋ እስልምናን ስቀበል ፍራፍሬ ላይ ልበላ። እውነትህን ነው። ከዛስ ፈረስም አለ ባይዘ ፈረሱ ክንፍ አለው፣ ወደ ፈለክበት ትጋልባለህ ይላል። እንደዚህ ወደ ክንፍ አለው፣ ወደ ፈለክበት ደርሰህ ትመጣለህ። እውነት የሆነ ሱቅ ሸምሱ ጋር ደርሼ ነው የምመለሰው በፈረስ ጋልብ ማለት ነው። እንዳለ ምድራዊ የነበረውን ምክንያቱም ማሜ የሚያውቀው ምድር ላይ ያያትን በገነት የሚቀጥል መስሎታል። መንፈሳዊ ነገር ምንም የሌለው ማለት ነው። ሙሉ ለሙሉ ምድራዊ የሆነ ስጋዊ የሆነ ሃይማኖት ነው። ማግባት፣ መጋባቱ፣ መብላት፣ መጠጣቱ ከዛ በኋላ ደግሞ አላህ የነሱ አገልጋይ መሆኑ። ኢቭን በፈረሱ ጋልበው ሲመለሱ አላህ እንዳገኙት ይሰግዱለታል። ሲሰግዱለት አላህ ይቆጣል። ኖ በዚህ መስገድ አይጠበቅባችሁም፣ እኔን ማመስገን አይጠበቅባችሁም፣ መደሰት ብቻ ነው ያለባችሁ ይላችኋል። which is እናንተን አገለገላችሁት፣ አሁን ሰገዳችሁለት፣ እንትና አመለካችሁት። በተራው ደግሞ እናንተ ገነት ስገቡ እሱ ተራውን ያመሰግናል፣ እንትና ይላችኋል፣ ያገለግላችኋል። እናንተ ድንግል ስታፈርሱ ድንግል ይጠግናል። እናንተ ጠጅ ስትጠጡ እሱ ጠጅ ያቀብላል ማለት ነው።
ከዛ ምን ይላል? ምን አነሰ ምን ልጨምር? ሼክ ኢብራሂም እንዳሉት አዚደኩም እያለ አላህ ያስተናግደናል እንዳሉት ማለት ነው። ምን ልጨምር ምን አነሰ ይላል። ይሄ ለፈጣሪ እንዴት ነው ይገባል ብላችሁ ያመናችሁት? ትልቁ ተስፋ ይሄንን አገኛለሁ ብላችሁ እንዴት ነው የምትመኙት? ለምንድነው ጭንቅላታችሁ ማታሰሩት? ለምን እንዴት ሁሌ ብላችሁ ራሳችሁን ምን አትጠይቁም? ከምር ጠይቁት ፈጣሪን። ራሱ ይገለጥላችኋል ይመራችኋልም። ዝም ብላችሁ እንደ በግ አትመሩ። ማለት የሚነግሯችሁ ሁሉ እውነት እየመሰላችሁ እንደምትሸወዱ አውቃለሁኝ። ከዝሙት ውጡ እስቲ። ከዝሙት አንድ አፍታውጡ። እስልምና ልክ አሳ ከውሃ ውስጥ እንደወጣ ይሆናል። ተስፋዬ በገነት ምንድን ነው ብለህ ከጠየቅ ዝሙት ነው። የዝሙት አስተሳሰብን ካቆምከው ግን ተስልምና በቀላሉ ትወጣለህ። ትልቁ በገነት አገኛለሁ ብለህ የምትመኘው ዝሙት ስለሆነ አብዛኞቹ የሚናገሩት ቁርአን ላይ ያሉት ይሄንኑ ስለሆነ ሐዲስ ሲጨመርበት ደግሞ ተውኝ አንብበን ማንጨርሰው ይሆናል ማለት ነው።